የአሜሪካ መንግስት በ12 ሀገራት ዜጎች ላይ ሙሉ በሙሉ የጉዞ እገዳ ጣለ። ኢትዮጵያ የለችበትም። ኤርትራ ግን ከታገዱት ውስጥ ነች። ትናንት ሌሊት በፕሬዝዳንት ዶናልድ ትራምፕ ይፋ በተደረገው በዚህ የጉዞ እገዳ አዋጅ ውስጥ ከአፍሪካ ኤርትራን ጨምሮ ሱዳን፣ ሶማሊያ፣ ሊቢያ፣ ዴሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ቻድ እና ኢኳቶሪያል ጊኒ ያሉበት። ቀሪዎቹ ሀገራት ኢራን፣ አፍጋኒስታን፣ የመን፣ ሚያንማር ወይም በርማ እና ሄይቲ ናቸው። የጉዞ እገዳው ከመጪው ሰኞ ሌሊት ጀምሮ ነው ተግባራዊ የሚሆነው። ይህም ማለት ከነዚህ ሀገራት ወደ አሜሪካ የሚጓዙ ሰዎች ወይ ከመነሻቸው እንዳይሳፈሩ ይደረጋል፣ አሊያም አልፈው ከሄዱ አሜሪካ ከደረሱ በኋላ በአየር ማረፊያ ውስጥ እስር ይጠብቃቸዋል። ከዚህ በተጨማሪም 7 ሀገራት ከፊል የጉዞ እገዳ ተጥሎባቸዋል ይላል አዲሱ የትራምፕ አዋጅ። የብሩንዲ፣ ሴራሊዮን፣ ቶጎ፣ ኩባ፣ ላኦስ፣ ቬኔዙዌላ እና ቱርክሜኒስታን ዜጎች በቋሚነት ወደ አሜሪካ መጓዝ አይችሉም። የተማሪ ወይም የቱሪስት ቪዛም እንዳይሰጣቸው ታግደዋል። የአሜሪካንንና የዜጎቿን ደህንነት እንዲሁም ጥቅም ለማስጠበቅ የተወሰደ እርምጃ ነው ሲሉ ፕሬዝዳንት ትራምፕ አዋጁን በተመለከተ በተሰራጨ መግለጫቸው ተናግረዋል። ይህ የጉዞ እገዳ እንደሚደረግ ሲጠበቅ የነበረ ነው። ምክንያቱም ፕሬዝዳንቱ ስልጣን በያዙበት ዕለት የጉዞ እገዳና ሌሎች አስፈላጊ እርምጃ ሊወሰድባቸው የሚችሉ ሀገራትን ለይተው እንዲያቀርቡላቸው ለሚመለከታቸው የስራ ኃላፊዎቻቸው ትዕዛዝ ወዲያው ነበር የሰጡት። በመጀመሪያው ዙር የፕሬዝዳንትነት ዘመናቸውም በ2017 በፈረንጆቹ ተመሳሳይ የጉዞ እገዳ በ7 አገራት ላይም ጥለው ነበር። የተኳቸው ጆ ባይደን እስኪሽሩት ድረስም በ2021 ማለት ነው እገዳው በስራ ላይ ነበር።